99% ሰዎች እነዚህን ቀለል ያሉት አኗኗር ዘዴዎችን አያውቋቸውም። አንደኛ፣ የሪሞታችሁ ድንጋይ አገልግሎቱን ከጨረሰ ሌላ ድንጋይ ገዝታችሁ መጠቀም አይጠበቅባችሁም። ምላጭን ብቻ ተጠቅማችሁ በቀላሉ ሪሞታችሁን ማሰራት ትችላላችሁ። መጀመሪያ የሪሞቱን ድንጋይ ከውስጥ አውጡ። ከዚያን የዚህን አይነት አዲስ ምላጭ ገዝታችሁ በምታዩት መልኩ በድንጋዩ ቦታ ላይ ሁለቱን ስፕሪንግ ሽቦ እንዲነካ አድርጋችሁ ውስጥ አስገቡ። ከዚያም በዚህ መልኩ በቀላሉ ይሰራላችኋል። ስልካችሁ ላይ ግላስን ስትቀይሩት ወይም ስትለጥፉት ከለጠፋችሁ በኋላ የስልካችሁና ግላሱ ሳይዝ ልዛባ ስለሚችል መጀመሪያ ግላሱን ለክታችሁ በቁስል ማሸጊያ በዚህ መልኩ ካጣበቃችሁት በኋላ ግላሱና ስልካችሁ ሳይዛባ እኩል አድርጋችሁ በዚህ ቀላል ዘዴ መለጠፍ ትችላላችሁ። የቤታችሁ ምንጣፍ ወይም ፀጉራማ ልብሳችሁ ላይ ድንገት ማስቲካ ከተጣበቀ ለማንሳት ስለሚያስቸግራችሁ ይህንን አድርጉ። ሎሚን በምታዩት መልኩ ጨምቃችሁበት ትንሽ ከጠበቃችሁ በኋላ በቀላሉ ማንሳት ትችላላችሁ። መረጃው ጠቃሚ ሆኖ ካገኛችሁት ፎሎ ማድረግና ለጓደኞቻችሁ ሼር ማድረግ እንዳይረሳ። አመሰግናለሁ።